ወደ ኢጣሊያ እንድንሄድ በተወሰነ ጊዜ ጳውሎስንና ሌሎቹን እስረኞች የንጉሠ ነገሥቱ ክፍለ ጦር አባል ለሆነው ዩልዮስ ለተባለ የመቶ አለቃ አስረከቧቸው። ከአድራሚጢስ ተነስቶ በእስያ አውራጃ ባህር ዳርቻ ላይ ወዳሉት ወደቦች በሚሄደው መርከብ ተሳፍረን የባህር ጉዞ ጀመርን። በተሰሎንቄ ይኖር የነበረው የመቄዶንያ ሰው አርስጥሮፖስም ከኛ ጋር ነበረ። በሚቀጥለው ቀን ሲዶና ደረስን። ዩልዮስም ለጳውሎስ ደግነት በማሳየት ወደ ወዳጆቹ ሄዶ እርዳታ እንዲቀበል ፈቀደለት። ከዚያም ተነስተን በባህር ተጓዝን። ነፋስ ከፊት ለፊት ስለገጠመን የቆጵሮስን ደሴት ተገና አድርገን አለፍን። በኪልቅያና በጵንፍልያ ዳርቻ ያለውን ባህር ከተሻገርን በኋላ በሉቅያ አገር ሙራ የተባለ ቦታ ደረስን። ከዚያም የመቶ አለቃው ወደ ኢጣሊያ የሚሄድ የእስክንድርያ መርከብ አግኝቶ አሳፈረን። ብዙ ቀን በዝግታ እየተጓዝን ቀኒዶስ አካባቢ በጭንቅ ደረስን። ነፋሱም ወደፊት እንዳንሄድ በከለከልን ጊዜ በሰልሙና አጠገብ አድርገን በቀርጤስ ተተግነን ሄድን። ጥግ ጥጉንም ይዘን በላሲያ ከተማ አጠገብ ወዳለው መልካም ወደብ ወደ ተባለ ስፍራ በጭንቅ ደረስን። ብዙ ጊዜ ባክኖ የጾሙ ጊዜ ስላለፈ በመርከብ መጓዙ አደገኛ ሆኖ ነበርና ጳውሎስ እናንተ ሰዎች ጉዞው አደገኛ እንደሚሆን በመርከቡና በጭነቱ እንዲሁም በእኛ በራሳችን ላይ እንኳ ትልቅ ጉዳት እንደሚደርስ ይታየኛል ብሎ አስጠነቀቃቸው። የመቶ አለቃው ግን ከጳውሎስ ምክር ይልቅ የመርከቡ መሪና የመርከቡ ባለቤት ያሉትን ይሰማ ነበር። ክረምቱንም በዚያ ለማሳለፍ ወደቡ አመቺ ስላልነበረ አብዛኛዎቹ ፍንቄ ወደ ተባለው ወደብ ደርሰው በዚያ ለመክረም ተስፋ በማድረግ ጉዟችንን እንድንቀጥል ውሳኔ አስተላለፉ። ወደቡም በቀርጤስ ደቡብ ምዕራብና ሰሜን ምዕራብ ትይዩ የሚገኝ ነበር። መጠነኛ የደቡብ ነፋስ በነፈሰ ጊዜም እንዳሰቡት የሆነላቸው መስሏቸው መልህቁን ነቅለው የቀርጤስን ዳርቻ በመያዝ ተጓዙ። ብዙም ሳይቆዩ ግን ሰሜናዊ ምስራቅ የሚሉት ኃይለኛ አውሎ ነፋስ ከደሴቲቱ ተነስቶ ቁልቁል መጣባቸው። መርከቢቱም በማዕበሉ ስለተያዘች ወደ ነፋሱ መግፋት አልቻለችም። ስለዚህ መንገድ ለቀን በነፋሱ ተነዳ። ቄዳ የተባለችውን ትንሽ ደሴት ተገን አድርገን በማለፍ የመርከቧን ሕይወት አድን ጀልባ በብዙ ድካም ለማትረፍ ቻለን። ጀልባዋንም ወደ ላይ ጎትተው ካወጧት በኋላ መርከቧን እንዳትፈራርስ ዙሪያዋን በገመድ ጠምጥመው አሰሯት። ስርቲስ ከተባለው አሸዋማ ደለል ጋር ሄደው እንዳይላተሙ ስለፈሩም የመርከቧን ሸራ አውርደው እንዲሁ በዘፈቀደ እንዳትነዳ አደረጉ። ማዕበሉም ክፉኛ ስላንገላታን በማግስቱም ጭነቱን እያነሱ ወደ ባህር ይጥሉ ጀመር። በሦስተኛውም ቀን የመርከቧን ሸራ ማውጫና ማውረጃ መሳሪያ በገዛ እጃቸው ነቃቅለው ወደ ባህር ጣሉት። ብዙ ቀን ፀሐይንም ከዋክብትንም ማየት ስላልተቻለና ነፋስ ስለበረታብን ለመትረፍ የነበረን ተስፋ ሁሉ ተሟጠጠ።
ሰዎቹ እህል ሳይቀምሱ ብዙ ቀን ከቆዩ በኋላ ጳውሎስ በመካከላቸው ቆሞ እንዲህ አለ። እናንተ ሰዎች ሆይ የነገርኋችሁን ሰምታችሁ ቢሆን ኖሮ ከቀርጤስ ባልተነሳችሁና ይህ ጉዳትና ጥፋት ባልደረሰባችሁ ነበር። አሁንም ቢሆን አይዟችሁ፣ መርከቧ እንጂ ከእናንተ አንዲት ነፍስ እንኳ አትጠፋምና። በትናንትናዋ ሌሊት የእርሱ የሆንሁትና የማመልከው እግዚአብሔር የላከው መልአክ በአጠገቤ ቆሞ ጳውሎስ ሆይ አትፍራ፣ በቄሳር ፊት መቆም ይገባሃል፣ ካንተ ጋር የሚጓዙትንም ሰዎች ሕይወት እግዚአብሔር አትርፎልሃል አለኝ። ስለዚህ እናንተ ሰዎች ሆይ አይዟችሁ፣ እርሱ እንደነገረኝ እንደዚያው እንደሚሆን በእግዚአብሔር አምናለሁና። ይሁን እንጂ ወደ አንዲት ደሴት በነፋስ ተወስደን እዚያ መጣላችን አይቀርም። በ14ተኛው ሌሊት በአድሪያ ባህር ላይ ከወዲያ ወዲህ ስንንገላታ እኩለ ሌሊት ገደማ መርከበኞቹ ወደ መሬት የተቃረቡ መሰላቸው። የጥልቀት መለኪያውን ገመድ ወደ ታች ጥለው ሲመለከቱት የውሃው ጥልቀት 40 ሜትር ያህል ሆኖ አገኙት። ከጥቂት ጊዜ በኋላም ደግሞ ሲጥሉ ጥልቀቱ 30 ሜትር ያህል ሆነ። ከቋጥኞቹም ጋር እንዳንላተም በመፍራት 4 መልህቆች ከመርከቡ በስተኋላ ጣሉ። ምን ነው በነጋ እያሉ የሚለምኑ ነበር። መርከበኞቹም ከመርከቡ በስተፊት መልህቅ የሚጥሉ መስለው ትንሿን ጀልባ በማውረድ ከመርከቧ ሊያመልጡ ሞከሩ። ጳውሎስም የመቶ አለቃውንና ወታደሮቹን እነዚህ ሰዎች መርከቡ ላይ ካልቆዩ እናንተም ልትተርፉ አትችሉም አላቸው። በዚህ ጊዜ ወታደሮቹ ገመዶቹን ቆርጠው ትንሿ ጀልባ ባህሩ ላይ ተንሳፋ እንድትቀር ለቀቋት። ልክ ሊነጋጋ ሲል ጳውሎስ ሁሉም ምግብ እንዲበሉ እንዲህ ሲል ለመናቸው። 14 ቀን ሙሉ ልባችሁ ተንጠልጥሎ ምንም ሳትቀምሱ ጦማችሁን ሰነበታችሁ። ስለዚህ ለደህንነታችሁ አሁን እህል እንድትቀምሱ ለምናችኋለሁ። ከእናንተ መካከል ከራሱ ጠጉር አንዲት እንኳ የሚነካበት ማንም የለምና። ይህን ካለ በኋላም እንጀራ ይዞ በሁሉም ፊት እግዚአብሔርን አመሰገነ። ቆርሶም ይበላ ጀመር። ሁሉም ተበራቱና እንጀራውን ራሳቸው ወስደው በሉ። በመርከቡም ላይ በአጠቃላይ 276 ሰዎች ነበርን። በልተውም ከጠገቡ በኋላ ስንዴውን ወደ ባህር በመጣል የመርከቡን ክብደት አቃለሉ። በነጋም ጊዜ ወደ የብስ መቅረባቸውን አላወቁም ነበር። ነገር ግን ዳር ዳሩ አሸዋማ የሆነ የባህር ስርጥ አይተው ቢቻላቸው መርከቡን ገፍተው ወደዚያ ለማድረስ ወሰኑ። ከዚያም መልህቆቹን ቆርጠው ባህር ውስጥ ጥለው ሄዱ። የመቅዘፊያውንም ገመድ በዚያው ጊዜ ፈቱ። የፊተኛውንም ሸራ ለነፋስ ከፍ አድርገው ወደ ባህሩ ዳርቻ አቀኑ። ነገር ግን መርከቡ ከአሸዋ ቁልል ጋር ተላትሞ መሬት ነካ። የፊተኛው ክፍሉም አሸዋ ውስጥ ተቀርቅሮ አልነቃነቅ አለ። የኋለኛው ክፍሉም በማዕበሉ ክፉኛ ስለተመታ ይሰባበር ጀመር። ወታደሮቹም ከእስረኞች ማንም ዋኝቶ ለማምለጥ ቢሞክር ለመግደል ተስማሙ። የመቶ አለቃው ግን ጳውሎስ እንዲተርፍ ስለፈለገ ያሰቡትን እንዳይፈጽሙ ከለከላቸው። መዋኘት የሚችሉ ከመርከብ